አሜሪካ ጥቅሟን ለማስከበር ማንኛውንም እርምጃ ከመውሰድ አልመለስም የሚለው ማስፈራሪያዋ ከሁለተኛው የዓለም ጦርነት ወዲህ የተለመደ ሆኗል። ግን ጥቅሟ ምንድነው? አንዳንድ ጊዜ ምርጫ የማይካሄድበት ነፃ ፕሬስ ያልተፈቀደበት አስተዳደር ጥቅሜን ይነካልና እርዳታ አልሰጥም ትላለች። እንዲያም ሲል ጥቅሜን ነክቶታል ትልና የጠላችውን መንግስት ከስልጣን ለማውረድ በብርሃንና በጨለማ የማትቆፍረው መሬት የለም። በሌላ በኩል ምርጫ የሚባል ነገር ከማያውቁት ነፃ ፕሬስ ብሎ ነገር ከሚያንዘፈዝፋቸው ሀገሮች ጋር እፍ ባለ ፍቅር ትወድቃለች። እነ ሳውዲ አረቢያ ጥብቅ ወዳጆቿ ናቸው። በሕዝብ የተመረጠውን መንግሥት ለገለበጡት ለአምባገነኖቹ ለነ ሳሙኤል ዶው ለነ ሴሴሴኮ አይንፈስባችሁ የምትል ወዳጅ ነበረች። ሌላ ጊዜ ደግሞ በሕዝብ የተመረጠ መንግሥት ቢሆንም ፈቃዴን አይፈጽምልኝም ወይም የጠላቶቼ ወዳጅ ሆኗል ካለች አይወጡ ወጣ አይገቡ ገብታ ልታስወግደው ስትጭር ታድራለች። የቺሌው አሌንዴ፣ የኮንጎው ፓትሪስ ሉሙምባ በአሜሪካ የበቀል ጅራፍ ካረፈባቸው ውስጥ እንደ ምሳሌ ልንጠቅሳቸው እንችላለን። አንዳንድ ጊዜም ጥቃቷ በሴራና በማሸማቀቅ ብቻ አይወሰንም። ወታደሮቿን ልካ መንግሥት ታስወግዳለች። በግሬናዳ ደሴትም በጓቴማላም ያደረገችው ይህንኑ ነበር። ግሬናዳ 348 ስኩዌር ኪሎ ሜትር ስፋት ያላት በካሪቢያን ባህር የምትገኝ ትንሽ ደሴት ናት። አሜሪካን በምንም መልኩ የምታስፈራ ወይም ስጋት ልትሆን የምትችል አልነበረችም። ግን ነገር ስትፈልጋት አደፈረስሽብኝ አለቻት። በ1970 ዓመተ ምህረት ስልጣን ይዞ የነበረውን ኮሙኒስታዊ መንግስት 4 ዓመት ገዝግዛ ሲአይኤ መግቢያ መውጫ ሳጥቶ ጠቅላይ ሚኒስትሩን አስወገደው። ወታደሮቿ